ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ በኋላ እንደሚጠፋ እንፋሎት ናችሁና። ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ። ማን ቢፈቅድ? እግዚአብሔር ቢፈቅድ ነግደን እናተርፋለን በሉ። እግዚአብሔር ቢፈቅድ ወልደን እንስማለን በሉ። እግዚአብሔር ቢፈቅድ በሰላም ወጥተን በሰላም እንገባለን በሉ። እግዚአብሔር ቢፈቅድ ተቀምጠን እንማራለን በሉ ይላል። ማን ቢፈቅድ? ከሚስት ጋር እንዳትከራከር አንተና እሷ መካከል እኔ ነኝ ልክ አንተ ነህ ልክ እንዳትሉ። ለምን? አንተ ለራስህ ስሜት ቅድሚያ ስትሰጥ ለሷ ስሜት ኬርለስ ስለምትሆን ባለቤት እየጠላች ትመጣለች። ክርክሩ ብዙ ጊዜ እኔን ይመቸኝ ነው እንጂ ባለቤቴን ይመቸኝ አይደል። ስለ ራስህ ስታወራ ለስሜት ለባለቤት ስሜት ግድ የለሽ ትሆናል። በዓለማዊው በሳይኮሎጂው በፍልስፍናው እንኳን የሆነን ሰው ስሙን በትክክል ጠርተ የሚወደውን የሚፈልገውን ነገር ቀድመ ከነገርከው አንተን በተሻለ ይቀበልሃል። በመንፈሳዊው ትምህርት ደግሞ አንተ ሚስት ትወድ ዘንድ ለሚስት ቅዱስ ጳውሎስ ባል ለሚስቱ የሚገባትን ያደርግላት ይላል። ሚስትም ደግሞ ለባለቤቷ የሚገባውን ታደርግለት ይላል። እኔ እግር ማጠብ ብርቅ የሚሆንበት ሀገር እዚህ ሀገር ነው ያየው። ከኦሪት ዘፍጥረት እስከ ራእየ ዮሐንስ ካነበባችሁ እግዚአብሔር አንድ ነገር ይወዳል፣ አንድ ነገር ደግሞ ይጠላል። እግዚአብሔር የሚጠላው የለም። ነገር ግን እግዚአብሔር ሰውን ሁሉን ቢወድ እንኳን ሰውን በይበልጥ ስለምን ይወዳል ካላችሁ ስለ ልቡ ንጽህና እግዚአብሔር ይወዳል። ማን ይወዳል? ልቡ ንጹህ የሆነውን ሰው። ልቡ ንጹህ የሆነውን እግዚአብሔር አስበልጦ ይወዳል። አንድ እግዚአብሔር ያልወደደ በእግዚአብሔር ፊት ሞገስ ያላገኘ ሰው ለምን ሞገስ አያገኝም ካላችሁ ስለ ልቡ ክፋት። ልብ በእግዚአብሔር ፊት ቀና ካልሆነ እንኳን ሌላ ቀርቶ የአብራክ የሆነችዋ ልጅ አትታዘዝም። ወገኖች የሰራተኛ አይታዘዛችሁ። የእናንተ ልብ ለእግዚአብሔር ካልታዘዘ ልትሰራ ትችላለህ፣ ልትደክም ትችላለህ። ሚስት አመፀኛ ነው የምትሆነው። ሚስት አመፀኛ ሳትሆን ወዳጄ ያንተ ልብ ለእግዚአብሔር ያመፀ ቀን ሚስት አትታዘዝም። ባለቤትሽ የማይታዘዘው ከምን የተነሳ ነው? ልብሽ አመፀኛ ሲሆን። እግዚአብሔር ልባችንን ይመልስልን። አሁንም ደግሞ ወላጆች እዚህ ውስጥ ካላችሁ ልጆቻችሁን በስነ ምግባር ቆንጥታችሁ አሳድጉ። ዛሬ ለመወደድ ብለህ ስልክ ምን ምሰጥ ልጅህን ትገላል። ለልጄ ሁሉ ነገር ይገባታል ብለህ ሁሉ ነገር እንዳትሰጥ። ከልጅነቱ ሁሉ ነገር አጥቶ ያደገ አባት ለልጄ ሁሉ ይገባል ብሎ ሁሉን ይሰጣል። ያ ግን መግደል ነው። ሊገባል ትችላል፣ ነገር ግን በጊዜው ማግኘት ያለባት ነገር አለ። ሁሉን አግኝታ ወይ ደግሞ አታ ያደገች ሴት ልጄን ሁሉንም መንሳት አለብኝ ብላ ታምናለች። 50 ሆናችሁ ልጆቻችሁን አሳድጉ። አዎ ሁሉ ነገር አይገባቸውም፣ ሁሉ ነገር ደግሞ አንከለክል። ሁሉን አተን ካደግን ለልጆቼ ሁሉ ይገባል እንላለን። እሷ አድጋ ደግሞ ሁሉ ነገር ይገባኛል ትላለች። ባለቤቷ ቤት ሄዳ መኪና ተገዝቶላት አመሰግናለሁ አትልም። ቤት ተገዝቶ አመሰግናለሁ አትልም። ሚስትን ወድሻለሁ ማለት አከብርሻለሁ ማለት እህቴ ማለት እናቴ ማለት